ቀጥሮኝ መጣ። ግን አትምቶ አንተ ምንድነው? ምን አደረኩ ትላለህ? ሰበር ዜና። የቀድሞ የኢትዮጵያ ቴሌቪዥን ጣቢያ የመዝናኛ ፕሮግራም አዘጋጅ የነበረው ጋዜጠኛ ሶፎንያስ በአዳማ ግብረ ሰዶም ሊፈጽም ሲል እጅ ከፍንጅ ተይዞ ተደበደበ። ሙሉ ቪዲዮን እንደሚከተለው አቀርብላችኋለሁ፣ ተከታተሉት። ይሄን እንደሆነና እንዳልሆነ ይሄን ሰሙ ሲወራበት አብዛኞቻችሁ ሰምታችሁ ወደ አዳማ ስለዚህ እሱ ነው አይደለም የሚለው ነገር በድምጽ ደውዬ የማሰማችሁ ነው። የእሱን ድምጽ የምታውቁ ሰዎች አቃታችሁ ማለት ነው። ተከታተሉ። ይሄ ደንገ የነበረው ሶፊሻ ገባላ ኬላለው ስቴፍ ቼክ አድርገው በቃ ቶሎ በል ግን እሺ፣ እንዳይመሽብህ ታክሲ እንዳታላ እኮ በቃ ዝም ብለህ እንትን በላሽ የሞላ ላይ እሺ። ይሄ ድምጽ የማን ነው? እንግዲህ የሰማችሁት ድምጽ ነው። ሶፎንያስ ይባላል፣ ጋዜጠኛ ነው። ከዚህ ፊት ገይነተር ብሎ የሆነ ሀሳብ ተነስቶበት አይደለሁኝም ሰዎች ሰርቀውኝ ነው አካውንት ያደረገው ነው ብሎ ያወራኝ ነበረ። ያው በድምጽ አሰምቻችኋለሁ። እንግዲህ ይሄን አይታችሁ ምን እንደምትሉ ነው ያለ ማለት ነው። ተከታተሉ። ከመጣ አብረን እዚህ ጋር የምታዩት የተሰበሰበ ወጣት በሙሉ እሱን ነው የሚጠብቀው። እዚህ ጋር የምታዩት በሙሉ ታያችኋል። ሲመጣ እዚህ ጋር ዱላ ይዘናል እና እናገረዋለን ማለት ነው። ባይመጣ ይሻላል። ለማንኛውም መጣም ቀረም ግን ዞሮ እኛ ግብረ ሰዶምን እንቃወማለን። በፍጹም አንደግፍ። የምትሉት ነገር አለ? መጨረሻ ሲመጣ ይሻላል። ሰምታችኋል። ይመቻችሁ። ይሄ ነው ቀጥሮኝ መጣ። ይሄ ነው አትምቶ አንተ ምንድነው? ምን አደረኩ ትላለህ? እናንተ አልጨረስንም። እሺ ወንዴ በቃ ለቀው።